ገንባሃ ቀበሌ እንደ ወረዳ እውቅና ሰጠን ማስጀመር መቻል አለብን በሚል ነው ዛሬ እዚህ የተገኘ ነውና የአርሳ ገንባሃ ቀበሌ ኗሪ ደግሞ በልማት ስራ አይታማም በጥሩ ሁኔታ ልማት እያለማ መልካም አስተዳደርን እያሰፈነ ሰላሙንም ጭምር እየጠበቀ ያለ ኗሪ ነው። ዛሬም ጭምር ደስ በሚያሰኝ ሁኔታ ተማሪው፣ ሴቱ፣ ወንዱ፣ ወጣቱ፣ የሃይማኖት አባቶች በአጠቃላይ የቀበሌው ማህበረሰብ በዚህ መንገድ ወጥቶ ልማቱን ሲያለማ ማየት በጣም የሚያስደስት ነገር ነው። ይሄ ደግሞ ልማት ለራስ ነው ዞሮ ዞሮ ለማንም አይደለም እና በተለይ የተፈጥሮ ሀብት ልማት ስራችን ደግሞ ከተጀመረ በጣም በርካታ አመታትን አስቆጥሯል። ይሄ ደግሞ ጥቅሙን አይታችሁታል። ማህበረሰቡ ስላየውም ነው በዚህ መንገድ ወጥቶ ልማት እያለማ ያለው። ስለዚህ አሁንም ጠቀሜታውን በደንብ በመረዳት በዘላቂነት በተለይ የተፈጥሮ ሀብት ልማት ስራ የአየር ንብረት መዛባትን ከማስቀረት ጀምሮ የአፈር ክለትን በመከላከል የመሬትን ምርትና ምርታማነት በማሳደግ እንግዲህ አርሳ ገንባሃ ያው በምርታማነት ባለፉት አመታት ከግብርና ልማት ስራዎች አኳያ በትኩረት እየሰራን ነው የመጣ ነው። ብልጽግና እናረጋግጥ ሲባል የግብርና ልማት ስራዎችን ቆጥረን በመስራት አርሶ አደራችን ለራሱ ብቻ ሳይሆን ለገበያ የሚያመርት አርሶ አደር እንዲፈጠር በአፈር ነዋ ጥበቃ ስራዎች፣ በሰብል ልማት ስራዎች፣ በመስኖ ልማት ስራዎች የተለወጠ አርሶ አደር የተለወጠ አካባቢ የተለወጠ ወረዳ ለመፍጠር በጣም በርካታ ስራዎችን ነው እየሰራን የመጣን። ከዚህ አኳያ እንደምታውቁት በመጣንባቸው ሂደቶችን ቢሆን ከግብርና ልማት ስራዎች አኳያ በጣም በርካታ ውጤት ያመጣንበት እሱ ብቻ ሳይሆን አርሶ አደራችን ለራሱ ብሎ ብቻ ሳይሆን ለገበያም ጭምር ማምረት የጀመረበት ሁኔታ ውስጥ ነው ያለነው አሁን በጥቅል ወስደን ስንመለከት። ስለሆነም ይህን ስራ አጠናክረን ለማስቀጠል ብልጽግና በቤተሰብና እንደ ቀበሌ ለማረጋገጥ እንደ ክልል ለማረጋገጥ እንደ ሀገር ለማረጋገጥ ከሁሉም የግብርና ልማት ስራዎቻችን በላይ ወሳኙ የልማት ስራ የአፈር ነዋ ጥበቃ ስራ ነው። የአፈር ነዋ ጥበቃ ስራ እንስራ ሲባል ለሁሉም የግብርና ስራ መነሻው የተፈጥሮ ሀብት ልማት ጥበቃ ስራችን ስለሆነ መሬቱን በአግባቡ ያልያዘ ቀበሌ መሬትን በአግባቡ ያልያዘ አርሶ አደር በሰብል ልማት ስራ፣ በመስኖ ልማት ስራ፣ በተለያዩ የግብርና ልማት ስራዎች ውጤትንም ማስመዝገብ አይቻልም፣ ምርታማነትንም ማረጋገጥ አይቻልም። ስለዚህ መሬትን የመንከባከብ መሬትን የመጠበቅ መሬትን መንከባከብና መጠበቅ ብቻ ሳይሆን ምርታማ ከማድረግ ጋር በተያያዘ በጣም በትልቁ ልንሰራው የሚገባው ስራ እና ወሳኙ የተፈጥሮ ሀብት ልማት ጥበቃ ስራችን የአፈር ነዋ ጥበቃ ስራ መሆኑን አርሶ አደራችን በግልጽ እየተረዳም የመጣበት ሁኔታ ነው ያለው። ለዛ ነው ዛሬ ቀበሌ ላይ መላው አርሶ አደር ወጥቶ የተፈጥሮ ሀብት ልማት ጥበቃ ስራ ይስራ ሲባል ይሄ ስራ የሁላችንም የጋራ ስራ ስለሆነ ለሁሉም የግብርና ልማት ስራችን መሰረቱና ወሳኙ የአፈር ነዋ ጥበቃ ስራ ስለሆነ ነው የሚለውን ዛሬ እዚህ የተገኘ ሰው በግልጽ መረዳትና መውሰድ ያለበት ሐሳብ ይሆናል ማለት ነው። ስለዚህ የተፈጥሮ ሀብት ልማት ጥበቃ ስራን ስናነሳ ይሄንን ስራ እንዴት ነው መስራት ያለብን? ምናልባት ቀድመን ከዛሬው ስራችን በፊት አርሶ አደራችን በስልጠና ያለፈን ቢሆን የተፈጥሮ ሀብት ልማት ጥበቃ ስራ ስንሰራ የሁሉም የቀበሌው አርሶ አደር አጀንዳ ሊሆን ይገባል። የቀበሌው ላይ ያለ ህብረተሰብ በሙሉ በየአደረጃጀቱ ወጥቶ በነቂስ ወጥቶ የሚሰራው ስራ ሊሆን ይገባል ነው። ስለዚህ ወጣቱን በራሱ አደረጃጀት፣ ሴቶች በራሳቸው አደረጃጀት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች አጠቃላይ ለስራ የደረሰው ህብረተሰብ በሙሉ የተፈጥሮ ሀብት ልማት ጥበቃ ስራው ተጀምሮ እስከሚያልቅ ድረስ ሁሉም የህብረተሰብ ክፍል በንቅናቄ የሚወጣበት በንቅናቄ የሚሰራበት ስራው እስኪያልቅ ድረስም ቢሆን በደንብ ግለቱን በጠበቀ መንገድ ስራ የምንሰራበት ሁኔታ መፈጠር መቻል አለበት የሚለውን መልእክት ማስተላለፍ ፈልጋለሁ።